የእውኑ የስለላ ዓለም ጀምስ ቦንድ። ከነዚህ አንዱም ዱሳን ፖፖቭ ነው። ከባለጠጋ ቤተሰብ የተወለደ ነውና የምቾት ሕይወት ይወዳል። በአውሮፓ ምርጦቹ ትምህርት ቤቶች ቀለም ቀስሞ በሕግ የዶክትሬት ዲግሪ ያገኘ ነው። መልከ መልካምና ደፋር በመሆኑ ሴቶች በቶሎ ይወርቁለታል። እሱም በሴቶች አይጨክንም። ሁለት ሴቶችን ጭምር ይዞ በማደሩ የሰላይነት የሚስጥር ስሙ ጭምር ከዚህ ነው የወጣለት። እንግሊዞች ትሪሳይክል፣ ጀርመኖች አይቫን፣ ዩጎዝላቪያን ዱስኮ በሚል ሚስጥር ስም ይጠሩት የነበረው ሰላይ ነው ዱሳን ፖፖቭ። በሁለተኛ የዓለም ጦርነት የሁለት ዓለምም የሦስት ዓለምም ሰላይ ሆኖ መሥራቱ ይነገራል። በዚህም የተነሣ ያን ፍላሚንግ ለስለላ ሥራዎቹ መሪ ገጸ ባህሪ አድርጎ የመረጠው ጀምስ ቦንድ የእውኑ ዓለም ዱሳን ፖፖቭ ነው የሚሉ ይበዛሉ። ሌሎችም ናቸው የሚሉ እንዳሉ ሳይዘነጋ ፖፖቭ ነው የሚሉት ግን በተለይ ያን ፍላሚንግ የመጀመሪያው የጀምስ ቦንድ ድርሰት ካሲኖ ሮያሌን ይጠቅሳሉ። ደራሲው በእንግሊዝ የስለላ መሥሪያ ቤት ሲሠራ በፖርቹጋል ተመድቦ ነበርም። በአንድ ወቅትም ፖፖቭ የጀርመን ሰላዮችን ለማክሰር ፓላስ ሆቴል ውስጥ የበዛ ገንዘብ እየመደበ ሲቆምርና ሲያሸንፍ በስፍራው ነበረና ይላሉ ለምክንያታቸው። እንዲያውም ከዛ በኋላ እጅግ የቅርብ ወዳጅ ለመሆን መብቃታቸውም ይህን ያጠናክራል ይላሉ። እሱ ከለንደን ወደ ሊዝበን ይመላለስ ስለነበረ የፓላስ ሆቴል ካሲኖን እንደ ዋና መሥሪያ ቤቱ ይጠቀምበት ነበር። የጀምስ ቦንድ ታሪክም የተወለደው እዚህ ነው። ፖፖቪን ይከታተል ዘንድ የተመደበው የብሪታንያው ሰላይ በካሲኖው እሱ የሚያደርገውን በሙሉ አማኝ ነበር። ሰላዩም አያን ፍላሚንግ ነበር።